ኤፍራታ በመጨረሻም በያፌት ፍቅር ወደቀች ነው ወደ ተንከራተተች ነው የሚባለው? አዎ እንደዛው በ11ኛ ሰዓት ያ ሁሉም ሲያስቀያት የነበረው ሰውዬ እንግዲህ ያው ፍቅር አይን የለውም ነው የሚባለው ወይስ ጥርስ የለውም ነው የሚባለው? በእንደዛ አካባቢ ማለት ነው። አሁን እንደዛ አድርጉት። አሁን እንደዛ ሽማም ያ ሁሉም ያዙኝ ልቀቁኝ ስትል የነበረች ሴትዮዋ ዛሬ ሰበብ አስባብ ፈልጋ ይሄ ፍቅር የተከፈለ መስዋዕትነት ነው። ኖ እንደዚህ አይደለም። ናት አዝና ነው? ኧረ አይደለም። ይባስ ብላ ዛሬ እንግዲህ ያው እራት ተጋብዛ ቤቱ ድረስ ቀጥ ብላ በእግሯ ሄደች ማለት ነው። እና በእጇ ልትሄድ ፈለግሽ እንዴ እንደትለኝ በእግሯ ሄደች። ቤዛም ከስር ተፈታች። ሉሊትም ደስ አላት፣ ጽዮንም ደስ አላት። ገኒ ግን ደስ አላላትም። እንዲሁም ደግሞ ኤፍራታ ደስ አላላትም። እንዲሁም ደግሞ ናቱም ደስ አላላውም ማለት ነው። ለምንድነው ደስ አላላቸው? እነሱ እንዴት ተፈታች? ችሎት ሳትቀርብ ፍርድ ሳይፈረድባት እንዴት ልትፈታ ቻለች? በአጭር ጊዜ ነው። ጊዜ ሙስና እንደሆኑ አላወቁም። ብር ከፍሎ ዛሬ ሀገራችን ላይ ወንጀል የሰሩ ራሱ ቶሎ ነው የሚፈቱት። ለምን ሲባሉ በቃ መልስ የለም ማለት ነው። ሶሃት የቤዛውን ከነሱ የተለየ ነገር የለውምና ምክንያቱም ያፌት ነው ያስፈታት ማለት ነው። ያሳሰረቻት ጓደኛዋ ብትሆንም ግን ያስፈታት ደግሞ ያፌት ነው። ለምንድን ነው ያስፈታት? ይህ ሰርጉ ስለደረሰ ናታን ይዛው እንድትሄድ እንዲሁም ደግሞ ጽዮንም ይዛ እንድትሄድ በሰርጉ እንድትገኝ እንግዲህ ያው ፍቃድ ነው እስር ቤቱ ያው ያፌት በያፌት ቁጥጥር ስር ነው አለውና የዛ ነው ያስፈታት። ቤተሰቦቹ ተደናብረዋል። ምንም የሚያውቁት ነገር የለም። ግን ይሄ ነገር ያፌት መሆኑን የሚያውቅ ጓደኛዋ ይሄ ፖሊሷ ብቻ ናቸው። እንዲሁም ደግሞ ያው ጽዮን ያው ብዙም አታስታውስም፣ ግን ተንኮል ነገር ታስታውሳለች። ትንሽ የማስታወስ ባለፈው እንደወደቀች ማስታወሷን ያው ትንሽ ለማስታወስ ይቸግራታል ላለፉ ነገሮችም ተብሎ ነበር ዶክተሩ። ግን መጥፎ ነገር በስነ ስርዓት ነው የምታወራው። ሰው ስታጣላ ሌላው ነገር አታስታውስም፣ ትረሳለች ማለት ነው። ስለዚህ ያወቀቻችን ያፌትም ቢሆን እንዴት እንዳስፈታት እስር ቤት ከዛ በፊት በሱ ስር ቁጥጥር እንደሆነ ምግብ እንደሌለ ተናግራለች። ምግብ አለ ግን እንዳይሰጧት ያፌትን መልእክት እንዳስቀመጠ ታውቃለች። እኔ ብዙ ጊዜ ግርም የሚለኝ ይህ ሰውዬ በህግ ቁጥጥር ስር ይዋል ሲባል ማን ነው የትኛው እስር ቤት ነው የሚያውለው? ማለቴ ፖሊስ አካል ሁሉም ከሱ ጋር ናቸው። እሱ የሚለው ነገር ነው የሚሰሩት፣ የእሱ አጀንዳ ነው የሚያራምዱት። እና ማን ነው የሚይዘውን ነበረ። ያው ትክክል ነኝ ማለት ነው። ስለዚህ ፍርድ ሳይፈረድባት ችሎትን ሳትቀርብ ቤዛ ወደ ቤቷን ተመልሳለች። ይሄ ደግሞ ያፌት ውጤት ነው ማለት ነው። ስለዚህ አሁን ያፌት ወንጀለኛ ነው፣ ፖሊስ ያዘው እንበል። ፖሊሱም እኮ ከሱ ጋር ነው የሚሰሩት። የት ነው የሚታሰረው ነው እኔ ጥያቄ። እዛ ቤቱ ላይ ነው ወይስ እነ ቤዛ ቤት ነው የሚታሰረው? እንዴ ነው ይሄ ነገር አልገባኝም። የገባችሁ ካላችሁ ደግሞ እዛ ኮመንት ላይ አስቀምጡ ማለት ነው። ሌላው ሉሊትን በጣም ያዙን ልቀቁኝ እያለች ነው። ግን በመጨረሻ አሁንም ነግራችኋለሁ ይህን ሰርግ አይሆንም ማለት ነው። የእፉዬና የማነው ያፌትን በፍጹም አይሆንም። የሆነ ነገር መጥቶ የሚቸለስበት ይመስለኛል። ማለት ፖሊሷም ያው እንደምታይዋት ነው። ኤፍራታ እሷ እንደምትለው ከሆነ ናታን እንዳይታሰር ያን ያሳዩት ቪዲዮ ፌክ ነው፣ ግን የምር ነው የሚመስለው። ያ ሲል ይሄ ከሆነ ከታወቀ ከታየ ፐብሊክ ከወጣ አደባባይ ከወጣ ይታሰራል። ስለዚህ እኔን እሱ ከመታሰር የገባው ጊዜ ይገባዋልና ያን እንዳይታሰር የግድ ያፌት ማግባት አለብኝ ነው። አንቺ ምን አይነት ነሽ? የወንድ ልጅ ይታሰራል ይፈታል አላልኩሽም? ሰሞኑ ደውዬ ጨዋ አይደለም የሚማማው። ይሄ ክህደት ነው። እኔ ሰሞኑን ብያሻለሁ እና ክህደት ነው ይሄ። ፍቅር የተከፈለው መስዋዕት አይደለም። የፍቅር የተከፈለ መስዋዕት እሱን ትተሽ ሌላ በማግባት ነው እንጂ እሱን እንዳይጎዳ ሞር ጎዳሽው፣ ሞር ገደልሽው ማለት ነው። እዚህ ጋር ምንም አልተመቸኝም። እኔ ብቻ ሳይሆን ማንም አልተመቸውም። ግን አይሆንም። እቅዱ ምን እንደሚፈጠር አብረን የምናይ ይሆናል። የሚሆነው ነገር የለም። አሁን ምን ታስቢያለሽ ከዚህ በኋላ ስትላት ቤዛ በእስር ቤት እንደወጣች ያው አሁን ማሰብ ትፈልጋለች። አሁኑ ምንም አላሰብኩም ብላለች። ስለዚህ ወደ ኋላ ይደርሳል ማለት ነው። እሷ ያለ ተንኮል ያለ እንትን ምንም አታውቅም። እንደምናውቀው ያው ተንኮሏ አለ። ግን አሁን በእስር ቤት ስለወጣች ትንሽ መረጋጋት አለባት። ሁኔታውም እንዴት እንደሆነ ማወቅ አለባት።
ጽዮንን እንግዲህ ያው ቤዛ ወደ ቤት ስትገባ ያዙኝ ልቀቁኝ አለች። እስካሁን እስር ቤት ተመላልሼ ስላልጠየቁሽ በጣም ይቅርታ አድርጊልኝ አለቻት። ቤዛም ደግሞ ይሄ አዲስ ነገር ነው፣ ምን አስበሽ ነው? የድሮ ጓደኝነት ልታመጪ ጠጋ ጠጋ እያልሽ ነው። ይሄ ጠጋ ጠጋ ማለት እቃ ለማንሳት ነው ትላለች አያቴና ምንድን ነው ነው ሀሳቧ። አይ ሁሉም ነገር ተረድቻለሁ አለች። አያችሁ ተንኮል ነገር እኮ ታስታውሳለች ልጅቷ። ጥሩ ጥሩ ነገር ነው የምታስታውሰው። እና ምንድን ነው ተረዳሽው ስትላት ኤፍራታ አስመሳይ እንደሆነች እና በእሷ ምክንያት የእኛ ድርጅት የእኛ ቤት መወረሱን አሁን ነው ገባኝ። ከዛ አንቺ ቤት እንዳስጠጋሽን ይሄ ተረድቻለሁና መጀመሪያ አልተረዳውሽም ነበር፣ የዛ ነው ይቅርታ አለች ስትል ቤዛ ተንከሲስ አይደለች። ኧረ እናንተ እኮ እኔ ያስጠግቻቸው አይደለም ቤታችሁ ነው፣ እንደዚህ አታስቡ። ባለፈው እኮ ጠራርጌ ያስወጣቸው ስትል ነበረ። ዛሬ እንደዛ ስትላት በቃ ሞቅ አላት መሰለኝ እናንተ ምናምን ብላ ያው አሽቃበጠች ነው የሚባለው ወይ አሽቃበጠች፣ ማሽቃበጥ በሉት እንደዛ ነው አለች። ጺም ደግሞ ደስ ብሏታል። አያችሁ ተንኮል ነገር እኮ ታስታውሳለች፣ አያረሳችም። የዛ ነው እኮ ቤቱ ሰው አሁን ገና ብጥብጥ ልታረገው ነው። በመጨረሻም ናታ ሰሞኑ እንዳያችሁት የምታገቢው ሰው ንገሪኝ አስተዋውቂኝ ብሏት ነበረ። እሷም ከራሷ ጋር ተነጋግራ ላስታውቀው አላስታውቀው ካስታወቁት የወንድሙ ነው የሚሆነው ጓደኛ እንደዛ ብላ ነው መሰለኝ። ያፌት እና ናታ እንግዲህ ያፌት ጠላቱ ነው እንደምታዩት። ምን አለች ራሷን ወስና፣ አይ በቃ ባስታውቃቸው ይሻላል ከኋላ ስለሚያውቅ ማወቁ ስለማይቀር ከኋላ ያዙኝ ልቀቁ ከማለት እኔ ነኝ የጨመርኩት እና አሁን ባስታውቃቸው ብላ አዎ ትፈልገዋለህ? አዎ የግድ ነው። አዎ ያፌት አለችው። ምን አላት ያፌት? ፕራንክ ነው በይኝ። ኧረ ፕራንክ አይደለም የምን ፕራንክ ንገሩኝ አላልክም? እንግዲህ ያው ተነገረ ማለት ነው። በዛውም ያዙ ልቀቁኝ አላበደ ምንም ለምን አላመነም። ከዛ ቀጥ ብሎ ወደ ጓደኛው ነው ሄደ፣ ወደ ቢኒ። ኤፍራታ ያደረገችው ነገር ያፌት እንደምታገባ ጨረቃዬ ነው የሚላት እንግዲህ ጨረቃ የሰማይ ጨረቃ ወይ መሬት የመሬት ጨረቃ አለ ወይ እንዳትሉኝ። ከዛ ቢኒም ተረዳው ወደ ጓደኛው እንግዲህ ያው ጓደኛው ሊነግረው እንደ ሰሞኑ ሊጠጣ አልሄደም። ምክንያቱም ሰው ሊስቅብኝ አልፈልግም አለ። ሆዱን ተናገረ። ያም ደግሞ ውስጡ አምሮ ባይቀበልም ጓደኛው ነውና ችግሩን ሊነግረው ሄዷል። በቃ መስማት አለበት። ስለዚህ እናንተ እኮ የሚሰማችሁ ሰው አይደል የምትነግሩት? አንተና ያለውን ውስጡም እውነት አይሆንም በሆነ ነገር አስገድዷት ሊሆን ይችላል። ቢኒየው የመጀመሪያ የህግ ባለሙያ ነበር አይደል? ሁሉም ነገር ያውቃልና ገብቶታል። ገና በሆነ ነገር አስገድዷት ይሆናል ሲል በጭራሽ አለ። እናቱ ደግሞ ምንም አያውቅም እኮ ምስኪን ነፈር ነው እሱ። በጭራሽ ማንም ያው እንደከዳችሁ ብቻ ነው ተናገረው። እሷ ግን አስገድዷት ነው። ያው እውነታው ያወቀ ቀን ይረዳል ብላለች በእሷ ቤት። እኔ ግን በፍጹም አልቀበለውም ይሄ ነገር። ወንድ ልጅ ይታሰራል፣ ይፈታል። ስለዚህ ነቲንግ ነው ይሄ፣ ምንም እንትን ነገር አይደለም። እና እኔም ኤፍራታ ላይ ነው ፈረድኩኝ። እንግዲህ ሉሊትም ኤፍራታ በጣም ነው አሳቀችኝ እና ምንድነው አለቻት፣ ለማልቀስ ራሱ ቦታ መረጣችላትና እንደዚህ መሬት ላይ ሆነሽ አታልቅሽ፣ እንዲመቻችልሽ እዛ ጋር አልጋው ላይ ሆነሽ አልቅሽ ያለች ኤፍራታ። ሳት ለብሳ ሳት ጎረሰች እንደዛ ትላል። እኔ ራሱ አብጃለሁ። ጭራሽ ለማልቀስ ቦታ መምረጥ ምንድን ነው? ውጭልኝ ብላ እንዳው ገፍትራ አስወጥታ አባረረቻት ማለት ነው። ዛሬ ቤቱ ያው ሞቅ እያለ ነበርና ግማሹ ተደስቷል፣ ግማሹ አዝኗል። ያዘኑት 3-4 ቤተሰቦች ናቸው። አሁን ሄድ ከማዘን በደንብ ምርጥ እራት ስሪ። ዛሬ ቤዛ አለች አይደል? ስለዚህ አብረን ከበላን ቆይቷል እና እዚህ ከመቆምሽ ምንድን ነው የኤፍራታ ያለሽን ይህን ያክል ልዩ ቦታ ብለው የገኒ በ10 ቦታ ፈረዱባት። ስራሽ ሂጂ እኔ ስሰራለውኝ ግን አለች ግን ኤፍራታ ላይና ናታ ላይ የሆነ ነገር እናደርጋለን ካላችሁ መርዝ ነው ማበላችሁ አለች። ስለዚህ ምግቡ እሷ ነው የምትሰራው ማለት ነው። ከዛ ቤት ሁለተኛ ምግብ አብኖ የሚበላ ካለ ትንሽ ራሱን እንትን ካለ በአፏ ተናግራ ነው በንዴት ሳታውቀው ማለት ነው። አያችሁ አንዳንዴ ስትናደዱ የሆነ እንትናችሁ መቆጣጠር አለባችሁ። እና የሆነ ነገር ቢፈጠር ዝም ብለው ራሱ አሁን ቢወድቁ እሷ በሰራችው ምግብ ነው የሚሉት
እዚህ ገኒ ተሳስተሻል፣ ዛሬ የሆነ ነገር ብትፈጥሩ መርዝ ነው ማበላችሁ፣ ምግቡ እኔ ነኝ ስራው ማለት ነው። እንደዛ አባባሏ እንደዛ ነው። አጂብ አጂብ። ምን ትላላችሁ? የዛሬው ይሄን ይመስላል። በያላችሁ በሰላማችሁ ይብዛ። ቪዲዮ ላይክ አድርጉት። ባይ ባይ።